በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። አሜን አሜን። ዮሐንስ ወንጌል ታውቁ ይላላችሁ እንደገና። ሃሌሉያ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ሁለቱም ክፍሎች ከሁለቱ ክፍሎች ላይ ስለሆነ የምናገረው ባርጋችሁ አስተውላችሁ ስሙ። የእግዚአብሔር ቃል ይፈውስ። አሜን ሃሌሉያ አሜን። ወጣችሁ ዮሐንስ ወንጌል ምዕራፍ 1 12 እንደዚህ ይላል፣ ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ሃሌሉያ አሜን ሃሌሉያ አሜን። ሁለቱም ጥቅሶች የኛ የጴንጤዎች በቃ ባንዲራችን አይደል? ሃሌሉያ አሜን ሃሌሉያ አሜን። ስለዚህ ያን ቀን ይህንን የገላትያ 3:13 እያሰላሰልኩ ያለ ወዴት ይወስደኛል? ወዴት ይወስደኛል መሰላችሁ? አንደኛ ማን ነው? የዮሐንስ ወንጌል ምዕራፍ 1 ላይ የዮሐንስ ወንጌል ምዕራፍ 1 ላይ ሲሄደን ይህንን አሁን ያለውን በልጁ የሚያምኑ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ከዛ እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ አሜን አሜን። ከዛ ከማይቆይ ገላትያ 3 ላይ ካለው ውስጥ አንዱ ምንድን ነው? እርግማን አለ። እርግማን ከየት ነው የሚመጣው? ማለት አይደል? ይህንን እያሰላሰልኩ በዚህ ላይ እየጸለይኩ እያለ ምንድን ነው ከዛ በኋላ ከእናቴ ከአባቴ ከምን በጣም ብዙ ጊዜ ያው አንዴ ዮሐንስ ምዕራፍ 1 ላይ ሲሄድ ምንድን ነው ያንን እርግማን ለመሻር እግዚአብሔር ያደረገው ምንድን ነው ስትሉ ድሮ ከእናትና ከአባቴ ነው የተወለዱ የሚከተለኝ ማን ነው? የእናትና የአባቴ በሥጋ ያለው። ስለዚህ እናንተ አለ ዮሐንስ ወንጌል ላይ ስትሉ ከምን አልተወለዳችሁም? ከሥጋ ወይም ከወንድ ፈቃድ አልተወለዳችሁም። ምን አደረግን? ካድን። ማንን? አባቴ እናቴ ነው ካድኩኝ ማለት ነው። ከዛስ ከማን ተወለድ? ከእግዚአብሔር ጂሰስ። ከእግዚአብሔር ተወለድክ ሲባል ከእግዚአብሔር መወለድ ምንድን ነው ስትሉ የእግዚአብሔር ዘር ሆንኩኝ ማለት ነው። አሜን ሃሌሉያ አሜን። ተመልከቱ። ስለዚህ የእግዚአብሔር ዘር ከሆንኩ በኋላ ወይም ደግሞ የእግዚአብሔር ዘር በውስጤ ከገባ በኋላ ምንድን ነው የሚፈጠረው? ምንድን ነው የሚከተል ስትሉ ሃሌሉያ አሜን። ምንድን ነው የሚከተለው ስትሉ እዚህ ላይ ተመጣጣች የአብርሃም በረከት በክርስቶስ ኢየሱስ ወደማ ወደኛ። ኦኬ የአብርሃም በረከት ምንድን ነው? ከፍጥረት ላይ ስትሄድ አብርሃም እንዴት ነው? አብርሃም ማን ነው? አብርሃም እንዴት ወጣ? እዩት። አብርሃምን እኮ ካራን ካወጣችሁ አስቸጋሪ ነው። አብርሃም ማን ነው ስትሉ እዛ ጣዖት የሚሰራበት የጣዖት ዘሪ ልጅ ነው አብርሃም። ውጣ የተባለው ከካራን ነው። አብርሃም ወደኋላ ካያችሁ አብርሃም አይደለም፣ አብርሃም ነው። ሳራ አይደለችም በትለት ሃሌሉያ። ስለዚህ የአብርሃም በረከት ምንድን ነው ብለን ስንመጣ ለክርስቲያኖች ለእኛ የተሰጠ የእናትና የአባታችን ውርስ አይደለም። አብርሃም ውጣ ተባለ፣ ከካራን ውጣ ነው። ወጣ። ከወጣ በኋላ ይገርማችሁ አብሮት የወጣው ማን አለ ስትሉ ሎጥ። አንድ ጊዜ ሎጥ ችግር ሲፈጠር አብርሃም ሆኖ አልተናገረም። ምን ማለት ይሄ የለመለመው ነው የምፈልገው ምናምን አላለም። አብርሃም ይላል መጽሐፍ አብርሃም ምድረ በዳውን መረጠ። ለምን? የአብርሃም በረከት ማን ነው ስትሉ ራሱ እግዚአብሔር ነው። አሜን ሃሌሉያ አሜን። አያችሁ ለእኛ የተሰጠን ይሁላችሁ። ይሄ ገላትያ 3 ላይ እየነገረን ያለው እናንተ በእምነት የአብርሃም በረከት ወደ እናንተ ሰጣን። ከዚህ ይበልጣል፣ ከገንዘብ ይበልጣል፣ እግዚአብሔር ከምንም ይበልጣል። ሃሌሉያ እንደ እናንተ እንትን አለ ከሚባል እኮ እግዚአብሔር አለ መባል ይበልጣል።
ይኸውላችሁ ሌላ ነገር ምንም ይሄ ነገር አለኝ የምትሉት አይኑር። በውስጥ ግን እግዚአብሔር አለ። በእውነት ቃል ተወልዳችኋል። ሃሌሉያ! የእግዚአብሔር ዘር በውስጣችሁ አለ። ይሄ ነው ልዩነት ያመጣው። አብርሃም ልዩ የሆነው ሃሌሉያ! ይሄ የአብርሃም በረከት በክርስቶስ ኢየሱስ ወደ እኛ እንዲሆን እግዚአብሔር ምን አደረገ ስትሉ እኛን ዘራችንን ቀየረው። በፍጥረታችን የበረሃ ወይራ የነበርነውን አሁን በእውነት ቃል አስቦ ወለደን። በውስጣችን ምን አለ ስትሉ እግዚአብሔር አለ። ሰማይ የሚያቀን እኛም የኢትዮጵያ ዘር አይደለም፣ የአማራ ዘር አይደለም፣ የሆነ ዘር አይደለም። የምን ዘር ነው ስትል የኔ ዘር ነው እግዚአብሔር። ስለዚህ እያንዳንዳችን የእግዚአብሔር ዘሮች ነን። ሃሌሉያ! የእግዚአብሔር ዘር የሆነ ሰው ደግሞ ምን ይሆናል ስትሉ እርግማን በሱ ላይ አይሰራም። እርግማን ሳይሆን የሚሰራለት የአብርሃም በረከት በክርስቶስ ኢየሱስ ወደ እሱ ሆኗል ማለት ነው። ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ ይገርማቸዋል። እነዚህም አለ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለ በኋላ እነርሱም አለ ከእግዚአብሔር ተወለዱ እንጂ ከደም ወይም ከወንድ ፈቃድ አልተወለዱ። ስለዚህ እኛ እንደዚህ ምድር ላይ ስንንቀሳቀስ አቶ ከሌ ልጅ ልንባል እንችላለን። መታወቂያችን ላይ ሰማይ የሚያውቀን እውነት ነው የምነግራችሁ። ይኸውላችሁ እያንዳንዳችን ወደ ጌታ ስንሄድ የኔ ናት ብሎ የሚመጣው እግዚአብሔር ነው። ሃሌሉያ! እዚህ ያለው አልቅሶ ሊሸኘን ይችላል እንጂ ሃሌሉያ ያይዛ ሊቀበለን አይችልም። እዛ የሚቀበለን እውነተኛ አባት የሆነ የማይከዳ እውነተኛ አምላክ የሆነ እግዚአብሔር ብቻ ነው። እግዚአብሔር ይቀበለናል። ለዚህ ነው የዘላለም ሕይወታችን ከሁሉ ነገር የሚበልጥብን። ያገኘነው ሕይወት ከሁሉ ይበልጥብናል። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ! እግዚአብሔር ልጆች እንደሆናችሁ በውስጣችን የእግዚአብሔር ዘር እንዳለ አውቃችኋል። እንዴት እናንተ አሁን እኮ ቀላል ሰዎች አንተ ምንድን ነህ ሲባል እኮ እንትን ይላል። አስብ እስቲ ይሄንን አምነን ይሄንን ማመን ይከብደናል እንዴ? የእግዚአብሔር ቃል እኮ ይበልጣል ወንድሞቼ። እስቲ እኔ እግዚአብሔር ልጅ ነኝ በሉ እስቲ። ልጅ ከሆናችሁ ደግሞ ወራሾች ናቸው። ሃሌሉያ! ልጅ ከሆናችሁ ወራሾች ናቸው። ይሄ ይገባኛል። በቃ ርስቱን የሚያስመልስ ይኸውላችሁ የእግዚአብሔር ልጅ ከሆነ ወራሽ ከሆናችሁ ርስታችሁን የምታስመልሱት በእግዚአብሔር ቃል ላይ በእውነት ቆማችሁ ነው። ምንም እንደዚህና እንደዚህ በተለይ ይሄ እንደዚህ የተፈሰፈሰ ነገሮችን አትቀበሉ። ለምሳሌ ስለ እግዚአብሔር ልጅነታቸው የገላትያ ሰዎች መስቀል ላይ የተሰቀለውን የኢየሱስ ክርስቶስን እንዴት ነው አይኖቻችሁን ከዛ ላይ ያነሳችሁ ብሎ ሐዋርያ ጳውሎስ ጻፈላችሁ። ምንም ያደረገባችሁ ለምን ማለት ስለሆነ አይኖቻችሁ ላይ ስለሆነ በኋላ ላይ ምን አይነት ሰባቶች መጡ መሰላችሁ? ከመስቀል ላይ ያነሱ እንዲህ ብታረግ እኮ እንደዚህ ትሆናለህ፣ እንደዚህ ብታረግ እኮ እንደዚህ አልካሚ ከመስቀል ላይ ሰው አይኑን ካነሳ ከክርስቶስ ኢየሱስ ከመስቀሉ ስራ ላይ አይኑን ካነሳ ወንድሞች ድንጋይን ያድናል ሲባል እዛ ነው የሚሄደው። ታዩታላችሁ። የሆነ ነገርን ያድናል ሲባል እዛ ነው የሚሄደው። እውላችሁ አይናችሁን ከሱ ላይ አታንሱት። ቀራንዮ መስቀል ላይ ከተሰቀለው ሃሌሉያ እሱ ታርዶልሃል። የመስቀሉ ቃል ወይም ደግሞ የመስቀሉን ኃይል የተረዳ ሰው አይኖቹ በክርስቶስ ኢየሱስ የመስቀል ስራ ላይ የሆነ ሰው ሰይጣን አይችልም። መለያው መሰላችሁ ሰዎች ራሱ የሚለው ጌታ ሆይ አንተ አለኝ። ሃሌሉያ የፈለገ ጥሩ ነገር አድርጎ ማለት ነው። እኔ እኮ እንደዚህ ነው ብለህ እኔ እኮ 40 ቀን አማን ነው 40 ዓመት አገልግያለሁ እኔ 80 ዓመት አገልግያለሁ አይደል? ምን ነው ዛሬም በጉ ነው። ዛሬም የተሰቀለው ኢየሱስ ነው። በእኛ ሰማይ ደርሶ መጥቶ ማንን ነው የሚሰብከው ስትል የተሰቀለው ክርስቶስ ነው። አሜን። የተሰቀለው ክርስቶስ ነው። የተሰቀለው ክርስቶስ ደግሞ ሃሌሉያ ኃይል አለው። የምታሸንፉበትን ኃይል ይሰጣቸዋል። አሜን። ኢየሱስ ያድናል። ሶስተኛውን ነገር ለመናገር ነው። ቶሎ ጨርሳለሁ። ከዛ እንጸልያለን። ይህ በረከት ለሕይወታችን እንዲገለጥ ምን እናድርግ? በቃ እንዴት ነው ታዲያ? አሁን ይሄን ሰምቻለሁ፣ ጌታ ተቀብያለሁ። ከዛ በኋላስ አሁን ምን ማድረግ አለብኝ? እቺ ብቻ ነው። ታገሱ። ሃሌሉያ። ሌላ ጊዜ በቀር ኢየሱስ ያድናል። አሜን። ኢያሱ አንድ ላይ ታወጡልኝና ኢየሱስ 1:8 እና 9 ላይ ይላል። ይህ የሕግ መጽሐፍ ከአፍህ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌት ከሐሳብህ አትለየው።
ይህን ካደረግህ ይኸውላችሁ ያሰብከው ይቃናል ይሳካልም። በምትሄድበት ሁሉ እግዚአብሔር አምላክ ካንተ ጋር ነውና አይዞህ፣ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝኩም አለ። አሜን። ይኸውላችሁ አሁን አንድ የሚያደርገን ክርስቲያኖች ወንድሞቼ በጣም በዚህ ላይ አይኖቻችንን መስቀሉ ላይ አድርገን እያሸነፍን መሄድ ከፈለግን እሱ ላይ አድርገን መጓዝ ይገባል። አሜን። አሁን የመጨረሻ በቃ በዚህ ሰዓት ክርስቲያን አንድ ሆነን ወደ መስቀሉ ወደ ክርስቶስ ልናይ የሚገባበት ሰዓት ነው። የምናውጀው የቤተ ክርስቲያን ስም መሆን የለበትም። የምናውጀው የሆነ የድርጅት ስም መሆን የለበትም። የምናውጀው በቀራንዮ መስቀል ላይ የተሰራልንን ስራ መሆን አለበት። አሜን። የምንሰብከው አንድ መሆን አለበት። የተሰቀለው ክርስቶስ መሆን አለበት። አሜን። ጸሎታችን አንድ መሆን አለበት። አሜን። እርሱም ክርስቶስ መሆን አለበት። አሜን። ክብሩ መሆን አለበት። የሱ ኃይል መሆን አለበት። አሜን። በቃ ይውላችሁ አሁን እኔ እንደው እንድትወራረዱ የምፈልገው በቤታችሁ አውጁት። ምኑን? የኢየሱስ ክርስቶስን የመስቀሉን ስራ ጌታ ስለኔ ተሰቅሎልኛል፣ ስለኔ ታርዶልኛል፣ ስለኔ ሞቶልኛል። ወንድሞቼ ነፃ የሚያወጣችሁ ቃል ይሄ ነው። ይሄ ነው። ይሄ ያለው ሰው አይነካም። ሃሌሉያ። ኢየሱስ ከመታው በኋላ ይላችሁ የትኛውም ሰይጣን የትኛውም ኃይል ሽባ ይሆናል። አሜን። ከዘር ላይ ሽባ ይሆናል። አሜን። የተከታተለ ሽባ ይሆናል። አሜን። የተከታተለ ሽባ ይሆናል። አሜን። በኢየሱስም ሽባ ይሆናል። አሜን። ሌላ ባጃላ ባዲያ ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ይሄን ለማድረግ ምንድነው የምናደርገው? ሲቶ ይላችሁ ይሄን ያዙልኝ በደንብ ስትሄዱ ቃሉ ሲገባ እውነቱ ሲገባ ጭራሹ በመንፈስ እየተቀጣጠል ከመሄድ በኃይል እየጨመርክ መሄድ እንጂ የሆነ ፈላስፋ ነገር ይሆን ከሆነ እሱ ስህተት ነው። ከዛ በዚህ ውስጥ አንዱ ነገር ነገራችሁ አዋጅ ምን የተሰራልሽ በመንገድ ላይ አውጁ፣ የተሰራልሽ በቤተሰብ ላይ አውጁ። ማታ ስትነሱ በቃ ለጸሎት ስትነሱ ደሙን ጥሩት። በደሙ ነው ወደ እግዚአብሔር የሚቀርበው። አሜን። የፈለገ ጥሩ ሰው ግብረ ገብ ሆኖ ወደ እግዚአብሔር መቅረብ አይቻልም። ወደ እግዚአብሔር መቅረብ የሚቻለው በክርስቶስ ኢየሱስ ደም ነው። አሜን። ልንገርህ፣ ጥሩም የሰራችሁ ቀን መጥፎም የሰራችሁ ቀን መቅረብ የምትችሉት አንድ ነው፣ በሩ የኢየሱስ ክርስቶስ ደም ነው። አሜን። በዚህ ርቃችሁ የነበራችሁ አሁን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል እግዚአብሔር ቃል። ስለዚህ የቀረበው በደሙ ስለዚህ ደም ነፃነታችሁን ያውጅላችኋል። አሜን። በደሙ ስትረጩ ያ እግዚአብሔር ወደ እናንተ የሚቀርብበትን አክሰስ ያገኛል። ለምሳሌ አንዳንድ ሰው በጣም የምንከሰሰው የዚህ ሀገር ላይ ወይም ደግሞ ዓለም ላይ ስትኖር እኮ የፈለገ ጥሩ ብትሆን ማለት ነው ሰይጣን የሚከሰው ነገር ያጣ በቃ የሚከስበት ያጣ። ስለዚህ ያንን ክስ እያዳመጣችሁ ሳይሆን የደሙን ኃይል ይዛችሁ ወደ እግዚአብሔር መቅረብ ነው። አሜን። ስለዚህ አውጁት። የምንጸልየው የምናውጀው በቤታችሁ ብለን ያስጨነቃችሁ ኮተት ነገር ሁሉ በኢየሱስ ላይ አሜን። ይኸውላችሁ ከስጋ ያለውን ዘር ክዳችሁ ከመንፈስ ትወለዳላችሁ ማለት ነው። ስለዚህ የሚሰራባችሁ የአብርሃም በረከት እንጂ የዘር ማንዘር በረከት አይደለም። አሜን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ጌታችሁ ወደ ላይ